ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له شهادة نرجو بها النجاة يوم نلقاه وأشهد أن محمدًا عبد الله ورسوله وصفيه وخليله وخيرته من خلقه أرسله الله رحمة للعالمين وقدوة للسالكين وحجة على الخلق أجمعين اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه أجمعين أما بعد فيا عباد الله أوصي نفسي وإياكم بتقوى الله العلي العظيم فقد قال الله تعالى في القرآن الكريم وما أرسلناك إلا رحمة للعالمين إخوة الإيمان لقد أرسل الله تعالى سيدنا محمدا صلى الله عليه وسلم وجعله أفضل خلقه وأكرمهم عليه وقد ظهر له من الفضائل ما يدل على علو مقامه وشرفه على سائر الخلق هو محمد بن عبد الله من قبيلة قريش ولد في مكة المكرمة هو خاتم الأنبياء والمرسلين أرسله الله تعالى برسالة الإسلام إلى الناس كافة محمد صلى الله عليه وسلم الذي كثرت فيه الخصال التي تحمد وأحمد هو الذي يحمد الله أكثر من غيره قالت آمنة وقد قال بعض العلماء ممن ألف من قصة المولد الشريف قالت آمنة بنت وهب لما ودعت رسول الله صلى الله عليه وسلم رأيته رافعا رأسه إلى السماء مسيرا بإصبعه فاحتمله جبريل وطارت به الملائكة ولفه ميكائيل في ثوب أبيض من الجنة وأعطاه إلى رضوان يزقه كما يزق الطير فرقه وكنت أنظر إليه كأنه يقول زدني فقال له رضوان يكفيك يا حبيب الله فما بقي لنبي علم ولا حلم إلا أوتيته فاستمسك بالعروة الوثقى من قال مقالتك واتبع شريعتك يحشر غدا في زمرتك وإذا منادي ينادى طوفوا به مشارق الأرض ومغاربها واعرضوا على موالد الأنبياء واعطوه صفوة آدم ومعرفة شيس ورقة نوح وخلة إبراهيم ورضا إسحاق وفصاحة إسماعيل وحكمة لقمان وصبر أيوب ونغمة داود وقوة موسى وزهد عيسى وفهم سليمان ووقار إلياس وعصمة يحيى وقبول زكريا واغمسوا في أخلاق النبيين كلهم فهو حبيب رب العالمين فطوبى لحجر ضمه وطوبى لثدي أرضعه وطوبى لبيوت سكنها الحمد لله رب العالمين لا لما تقيت على الله جل جلاله مسقانا يقبا السوء بجروتا الزينيا جنن كمامت الله نيابا أقلاتنا ينبهيلاتنا إلا مزيمتنا الله فقدولن الله بمشيعانه زين متى زين كمامت فقدر لما الله ما يشاء زاري أمر أمنبت زي ما نكمامت زي ما نسباسب نبر مالنا نفترن قيتا الله جل جلاله مسقانا يقبا والحمد لله رب العالمين أهم برقد يالا نبتور በጣም የተከበረ ወርስት ነው ያለው ማለት ረቢዑል አወል ውስጥ ነው ያለው ይሄ ረቢዕ እንደምናውቀው ነብያችን አለይሂ ሰላቱ ወሰላም የተወለዱበት ያለ ዓለማት ለረህመት የተላኩ ነብይ የተወለዱበት ከዓለማት በخلق ፍጡራን በአጠቃላይ በላጭ የሆኑ የተወለዱበት እዝነት የሆነ ነብይ ረህመት የሆኑ ነብይ ፍትሃዊ የነበሩ ነብይ عدل በፍትሃዊነት የሚመሰሉ ነብይ የተወለዱበት ቀን ነው ማለት ነብዩ አለይሂ ሰላቱ ወሰላም አላህ ተመረጠ ፍጡራን በላይ ናቸው ማለት ነው ስማቸው መሐመድ ነው በሁሉም ስራቸው በተግባራቸው በባህሪያቸው ሁሉም ሰው የሚያመሰግናቸው ነብይ ናቸው ማለት ነው እሳቸው አህመድ ናቸው አመስጋኝ ባሪያ ናቸው ማለት ነው
እሳቸው የተወለዱበት ወር ውስጥ ያለው ማለት ነው። ዑለማዎች የተለያየ ፈትዋ የተለያየ ሪዋያ አለ ማለት ነው። ገሚሱ እሳቸው በ12 ተወለዱ ይላል፣ አንዳንዱ በ8 በ9 ተወለዱ ይላል ማለት ነው። አብዛኛው ዑለማዎች በረቢዑል አወል በ12ኛው ቀን ነው የተወለዱ ብለው ነው የሚያምኑት ማለት ነው። ይሄ እና እሳቸው 12ም ይወለዱ በ8ኛው ቀንም ይወለዱ ለኛ ትልቁ ጸጋ ለኛ ትልቁ ኒዕማ እሳቸው ተወለዱ ብለው ማክበራችን ነው ማለት ነው። እሳቸው የተወለዱበት ቀን ከሁሉም ነገር አብልጠን ልናስበው ልንዘክረው ይገባል። ያ ለይተ ኩለ ደህሪ ዐንዲ መውሊዱ ያ ለይተ ኩለ ደህሪ ዐንዲ ዚክሩ ምን ይላሉ እነዛ ሻዒሮች? ሁሌ ዓመቱን ሙሉ እሳቸውን የምናስታውስበት ያደርግልን ኑሮ ዓመቱን ሙሉ የእሳቸውን ዊላዳ የምናስታውስበት ሰው ብንሆን ኑሮ እንደዚህ ኃጢአተኞች አንሆንም ነበር፣ እንደዚህ ጠማማ መንገድ አንሄድም ነበር ማለት ነው። የእሳቸው መወለዳቸው የእሳቸውን ታሪክ የምናወሳበት የእሳቸውን ቂሳ ልጆቻችን የምናስታውስበት እኛ በሐያታችን ልናመጣው የምንታገልበት የምንጥርበት ወር ሊሆን ይገባል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? የውሙል ጁምዓ ይላሉ። ጁምዓ ቀን አደም ዓለይሂ ሰላም የተወለዱበት ቀን ነው ጁምዓ። እንደዛም ጁምዓ ቀን አደም ዓለይሂ ሰላም የሞቱበት ቀን ነው። ለእኛ ሙስሊሞች ደግሞ ሁለቱንም እናከብራለን። እሳቸው የወለዱበትን ቀን እናስታውሳለን። እሳቸው የሞቱበትን እናስታውስና የሳምንቱ ዒዳችን መቼ ነው? ለእኛ የውሙል ጁምዓ ነው። እሳቸው የተወለዱበትም የሞቱበትም አደም ዓለይሂ ሰላም የውሙል ጁምዓ ሆኖ የሞቱበትም የውሙል ጁምዓ ሆኖ ግን ለእኛ ዒድ አድርጎልናል አላሁ ጀለ ጀላሉሁ። ስለዚህ እቺ ሳምንቷን ጁምዓ ቀን እናከብራለን ማለት ነው። ዒዳችን አድርገናል ማለት ነው። ይሄን ያነሳሁበት አንዳንድ ዑለማዎች ለምሳሌ ነቢዩ ዓለይሂ ሰላቱ ወሰላም የሞቱበት በቀን 12 ነው ይላሉ ዑለማዎች። በረቢዑል አወል 12 ቀን ነው። 12 በሞቱበት ቀን ነው እናንተ የምታከብሩት ይላል። እኛ በተቻለን አቅም 12 ሳይሆን የወሩ ሙሉ ዓመቱን ሙሉ የእሳቸውን ብንዘክር ብንውል የእሳቸውን መሐባ አላሁ ጀለ ጀላሉሁ ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም ወኢነከ ለዓላ ኹሉቂን ዐዚም በወጠቁት ፍጡራን በአጠቃላይ በባህሪ በስነ ምግባርም የላክንህ ብሎ እኮ አላህ ሞግሷቸዋል። አንተ አማጎስ ካላሞገስ አንተ ለእነሱ ያንን ቀን አከበርን አላከበር የእሳቸው ደረጃ ምንም አይቀንስም። እኛ ነው እንጂ እንዳምናውቀው ማለት ነው። ሰውየው እኮ የእሳቸውን ዚክር የእሳቸውን ሰላዋት በማብዛት የእሳቸው ጋር ጀነት እኮ ያላሳቸው አይከፈትም። መጀመሪያ ጀነት የሚገቡት እሳቸው ናቸው። ኢማናችን ሙሉ አይሆንም በእሳቸው እስካላመንን ድረስ የእሳቸው መሐባ ከልጆቻችንም ከራሳችንም አብልጠን እሳቸው እስካልወደድን ድረስ ኢማናችን ሙሉ አይሆንም። የዚህን ነቢይ አንድ ቀን ሳይሆን ዓመቱን ሙሉ ዊላዳቸው ነው ብለን ብናከብ ያንስባቸውን እንጂ አያበዛባቸው ማለት ነው። የፈለግን ቀን ዓመቱን ሙሉ አክብረው የእሳቸውን ዊላዳ ስታከብር ግን ሸሪዓውን በማይጻረር መንገድ ብታከብረው ዓመቱን ሙሉ ብታከብር ነቢዩ ዓለይሂ ሰላቱ ወሰላም እኮ ተጠይቀዋል። ሰኞ ቀን ለምን ጾማላችሁ ሲባሉ እኔ ሰኞውን የምጾመው እኮ የተወለድኩበት ቀን ነው ብሎ ተናግረዋል ማለት ነው። የእሳቸውን ዊላዳ የእሳቸውን ታሪክ የምንማርበት ዕለት ሊሆን ይገባል ማለት ነው። እሳቸው ወካላ ነው የተወለዱት። አባታቸው ዓለይሂ ሰላም አባታቸው ነቢዩ ዓለይሂ ሰላም እሳቸው ሳይወለዱ በፊት ነበር የሞቱት። እዛ ላይ ያሉ አንዳንድ ታሪክ ጸሐፊዎች ማለት ነው እጽዋቶች ወይም ደግሞ እንስሳቶች አውሬዎች ማለት ነው የዱር እንስሳቶች በአጠቃላይ እኛ እንከባከባለን ይላሉ። እኛ እናሳድገው አዋፋቶች ነቢዩን እኛ እናሳድገው ምክንያቱም አባት ሞተዋልና እኛ እናሳድገው ብለው ቃል ገብቶ ነበር ይላሉ አንዳንድ ዑለማ። የነቢዩ ዓለይሂ ሰላቱ ወሰላም ክብር ከሁላችንም ክብር በላይ ነው። የነቢዩ ዓለይሂ ሰላቱ ወሰላም ሲወለዱ እኛን ከጨለማ ወደ ብርሃን ያመጡ ነቢይ ናቸው ማለት ነው። ምን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሲወለዱ የአንቢያዎችን በአጠቃላይ የነበራቸውን ባህሪ በአጠቃላይ የተሰጣቸው ነቢይ ናቸው ይላሉ። አላሁ ጀለ ጀላሉሁ በቁርአኑ ምንድን ነው የሚለው? ለምሳሌ በመጀመሪያ በአደም ብንጀምር አላሁ በቁርአኑ ምንድን ነው የሚለው? ኢነላህ አስጠፋ አደም ወኑሐ። አላሁ ጀለ ጀላሉሁ አደምን መረጣቸው። አደምን መርጣቸው በዓለማት ሁሉ መርጧቸዋል። አደምን የአደምን ምርጥነት ተመራጭነት ለነቢዩ ዓለይሂ ሰላቱ ወሰላም ሰጥቶ ነቢይ መርጧቸው ለዚህ ዓለሙ ለዓለሙ ልኳቸው ለዓለም አላህ ከፈጠረ ፍጡራን በላይ አድርጓቸዋል። ለዓለም የተሰጠው እስጢፋነት መመረጥ ሙሐመድን ዓለይሂ ሰላቱ ወሰላም ምርጥ አድርጓቸዋል። እሳቸው ሁለተኛ ለምሳሌ የነቢዩላህ ኑህ ስናይ የነቢዩላህ ኑህ ሪቀተ ኑህ ይላሉ። ነቢዩ ኑህ ዓለይሂ ሰላቱ ወሰላም
የተሰጠው ርህራሄ የተሰጠው ምህረት እሳቸው የነበራቸው ለዳዕዋ የነበራቸው ርህራሄ ሰው ወደ እስልምና እንዲመጣ የነበራቸው ርህራሄ ለነብዩ አለይሂ ሰላቱ ወሰላም መሐመድን ተሰጥቷቸዋል ይላሉ ዑለማዎች። ነብዩላህ ኑህ እንደምናውቀው 950 ዓመት ዳዕዋ አድርገዋል። አላህ በቁርአን ሲገልጽልን ረቢ ኢኒ ደዐውቱ ቀውሚ ለይለን ወነሃራ እኔ ህዝቤን ቀን ሌሊት ጠርቻቸዋለሁ ይላል። ሐታ ዳዕዋ ሲያደርጉ ግማሽ እጃቸው ጆሮ ላይ እንዳይሰማ እጁን ያደርጋል፣ ልብሱን ይሸፍናል እሳቸው ጋር እንዳለ አማባይ ያ ሁላ ይሄ ሁላ ሲያስቸግራቸው የነበረውን ኡማ ወይም ሲያስቸግራቸው የነበረውን ህዝብ ምን አላረጉትም? በቃ እንደዚህማ ብሎ ተስፋ ቆርጦባቸው ያንን የነበረ የነቢዩላህ ኑህ ርህራሄ የነቢዩላህ ኑህ ምህረት ለነቢዩ አለይሂ ሰላቱ ወሰላም መሐመድን ሰጥቷቸዋል። ይሄ ለየት ያለች አኽላቅ ነበር ለነቢዩላህ ኑህ የተሰጠው። ያ ለየት ያለችዋን ባህሪ ለነቢዩ ሰጥቷቸዋል ይላሉ ዑለማው። ምክንያቱም እንደምናውቀው ነቢዩ አለይሂ ሰላቱ ወሰላም እሳቸው ያው ለዳዕዋ ሲጥሩ ለዳዕዋ ሰሞን ለዳዕዋ እያሉ የተለያየ ጥረት ሲያደርጉ በድንጋይ ተመተዋል፣ ጥርሳቸው ተሰብሯል። ሐታ በተለይ ጣይፍ በሄዱበት ጊዜ ህፃናቶችን በድንጋይ እንዲወገሩ ነበር ያደረጓቸው፣ አደሟቸው። እዛኔ በጣም ሲደሙ ማለት ነው። ነቢዩ አለይሂ ሰላቱ ወሰላም የተራራው መላእክት መጥቶ ይህንን ተራራ አጋጥጬ እነዚህን ህዝብ ልፍጃቸው ሲላቸው ምንድን ነበር ያሉት? አን አምሩ አን የኽሩጀ አላሁ ሚን አስላቢሂም መን ያዕቡዱላህ ተወታገሩ። ምክንያቱም ከእነዚህ ዝርያ አላህን የሚገዛ ባሪያ ሊያወጣ ስለሚችል አታርጉ ነው ከለከሉ። ይህን ያክል ርህራሄ ነበራቸው። የማን አይነት ርህራሄ? የነቢዩላህ ኑህ አይነት ርህራሄ ማለት ነው። ወኹለተ ኢብራሂም ይላሉ ለኢብራሂም የተሰጠው ልዩ ወዳጅነት ነው። አላሁ ጀለ ጀላሉሁ በቁርአኑ ምንድን ነው የሚለን? ፈቃለ ተዓላ ወተኸዘ አላሁ ኢብራሂመ ኸሊላ። አላሁ ጀለ ጀላሉሁ ኢብራሂምን እኮ ኸሊል አድርጎ ወስዷቸዋል ይላል ቁርአኑ። ነቢዩ አለይሂ ሰላቱ ወሰላም በዚህ ነገር ላይ ምን ይላሉ? ኢነ አላህ ተኸዘኒ ኸሊላ ከመ ተኸዘ ኢብራሂመ ኸሊላ። አብርሃምን እኔ እንደ ኸሊል አድርጎ እንደወሰደው እኔንም ኸሊል አድርጎ ወስዶኛል። ይሄ ማለት ምንድን ነው? ለኢብራሂም የተሰጠችዋል ልዩ ባህሪ ለእሳቸውም ሳይሰጥ አልቀረም ማለት ነው። ኸሊል ማለት ከፍቅርም የበለጠ ወይም ደግሞ ለየት ያለ ፍቅር ወዳጅ ማለት ነው። አላሁ ጀለ ጀላሉሁ ነቢዩላህ ኢብራሂምን ወዳጅ አድርጓቸዋል፣ ልዩ ፍቅር ሰጥቷቸዋል። ያንን ነገር ለነቢያችን አለይሂ ሰላቱ ወሰላም ሰጥቷል ማለት ነው። ይሄ ሶስተኛው የነቢያትን ባህሪ ለነቢዩ አለይሂ ሰላቱ ወሰላም የተሰጠ ገጽ ባህሪ ነው ማለት ነው። ሌላኛው ፈሳሐተ ኢስማዒል ይላሉ። ለኢስማዒል አለይሂ ሰላም ምንድን ነበር የተሰጠው? አንደበተ ርቱዕነት ነበር የተሰጣቸው። ኢስማዒል በጣም ፈሳሐ ነበራቸው፣ አንደበተ ርቱዕ ነበሩ ማለት ነው። ንግግራቸው፣ አገላለጻቸው ግልጽ ነበር ማለት ነው። ሰው እንዲህ በሚገባው መልኩ ነበር ዳዕዋ ሲያደርጉ የነበረው። ይሄንንም ባህሪ ለኢስማዒል የሰጠነውን ባህሪ ለነቢዩ አለይሂ ሰላቱ ወሰላም ሳይሰጥ አልቀረም ማለት ነው። ለዚህም ነው ነቢዩ አለይሂ ሰላቱ ወሰላም ይላሉ ቡዒስቱ ቢጀዋሚዕ ከሊም እኔ የተላኩት እኮ ይላሉ ሁሉን አቀፍ አጭር የሆነች መልእክት እንድልል ወይም ደግሞ በዛ አይነት ነበር ሐዲሳቸው ማለት ነው። ለምሳሌ ነቢዩ አለይሂ ሰላቱ ወሰላም አንድ ሐዲስ ሲናገሩ በዛ ሐዲስ ላይ የተለያየ አይነት ትምህርት ነው የሚወሰድበት። ኢነማ አልአዕማሉ ቢንኒያት ያቺ ነገር ለብዙ ነገራቶች ለሰላታችን፣ ለሐጁ፣ ለዘካ፣ ለሁሉም ለሰላት፣ ለጣሃራ፣ ለሁሉም ነገር የሚሰበስብ ነው። ለኢስማዒል እንደ አንደበተ ርቱዕ እንዳረጋቸው ነቢዩንም አርጓቸዋል ይላሉ ማለት ነው። ሌላኛው ሕክመተ ሉቅማን ለሉቅማን ለሉቅማን የተሰጠው ጥበብ ለእሳቸውም ሳይሰጥ አልቀረም ማለት ነው። አላሁ ጀለ ጀላሉሁ ለምሳሌ ሉቅማን የሰጣቸው አላህ በቁርአኑ ምንድን ነው የሚለው? ወለቀድ አተይና ሉቅማን አልሕክማ። ለሉቅማን እኮ ጥበብን ሰጥተነዋል ይላል አላሁ ጀለ ጀላሉሁ። ለሉቅማን የሰጠውን ጥበብ ማለት ለምሳሌ እስልምና ላይ ትልቁ ጥበብ ሉቅማን ልጆች ልጃቸውን የመከሩት ነገር ምንድን ነበር? ያ ቡነየ ላ ቱሽሪክ ቢላህ። ትልቅ ሕክማ በዚህ ምድር ላይ ትልቅ እኛ ማድረግ የሌለብን ሰው ልጅ መፈጸም የሌለበት ነገር ምንድን ነው? በአላህ ማሻራት በአላህ ማጋራት የለበትም ማለት ነው። ይሄንን ምክር ነበር ሲመክሩ የነበረው በጥበብ ማለት ነው። ይሄንን ጥበብ ደግሞ ለነቢዩ አለይሂ ሰላቱ ወሰላም ሰጥቷል ማለት ነው አላሁ ጀለ ጀላሉሁ። ለዚህም ነው በቁርአኑ ወአንዘለ አላሁ ዐለይከ አልኪታበ ወልሕክማ አለ ማለት ነው። አላሁ ጀለ ጀላሉሁ ቁርአን አውርዶብሃል ጥበብንም አውርዶብሃል ብሎ በግልጽ ቁርአን አንቀጽ ገልጸውልናል ማለት ነው። ሌላኛው አላሁ ጀለ ጀላሉሁ የተሰጣቸው ነገር ምንድን ነው? ኒዕመተ ዳውድ ዐለይሂ ሰላም። ዳውድ ዐለይሂ ሰላም ጥሩ ውብ የሆነ ድምፅ ነበራቸው። አላህ በቁርአኑ ይህን ሲገልጽልን ምንድን ነው የሚለን? ወለቀድ አተይና ዳውደ ሚና ፈድላ። ለዳውድ ሰጠናቸው ይላል አላሁ ጀለ ጀላሉሁ። ፈድል የሰጠነው ኒዕማ ጸጋ ምንድን ነው ይላል? ከሰጣቸው ጸጋዎች መካከል ለዳውድ
ያ ጅባሉ አውቢ ማዕሁ ወጠይ አንቺ ተራራ ሆይ አንቺ ወፎች ሆይ ከሱ ጋር ጸልዩ ከሱ ጋር አላህን አወድሱ ብሏቸዋል ማለት ነው። ነቢዩላህ ዳውድ ድምፃቸው ከማመር አንፃር እሳቸው አላህ ሲዘክሩ አላህን ሲያወድሱ እሳቸው ጋር ተራራው ወፍ አንድ ላይ ያወድስ ነበር ማለት ነው። ይሄን ያክል የነበራቸውን ድምፅ ለነቢዩ ዓለይሂ ሰላቱ ወሰላም ሳይሰጣቸው ሰጥቷቸዋል ማለት ነው። ከነቢዩም አልፎ ለሰሃባም ሰጥተዋል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? أن النبي صلى الله عليه وسلم قال لأبي موسى الأشعري رضي الله عنه لقد أوتيت مزمارا من مزامير آل داود. لا أبي موسى الأشعري من بلون لا تسلت دمس طول دمس لآل داود بمن داود بيسويش إن تسلتهم يأكل يعني تم دمس بزالك يا مراد لو من رسول الله جماعة. إيه معنى منه نبي الله داود يسلت أجرهم طول دمس كان على دمس السنة للنبي عليه الصلاة والسلام الله سبحانه وتعالى. ዙልተ ዒሳ ዓለይሂ ሰላም ለነቢዩ ዒሳ በጣም ዛሂድ ነበሩ። በዚህ ምድር ላይ ፈላጊ ነበሩ። በዚህ ብልጭልጭታ ፈላጊ ነበሩ አልነበሩ? ነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም ከዚህ ዓለማዊ ጋር ያለው ምንም ቁርኝነት አልነበራቸው ማለት ነው። ምንም አይነት ግንኙነት አልነበራቸው ነው። ነቢዩላህ ዒሳ ከሱት እሳቸው ነበሩ የሚጠቀሱ ማለት ነው። ሐታ ምን ይላሉ? አንድ ቀን ወቅድሩ ያነሁ ኸረጀ የውመን ዐላ አስሓቢሂ አንድ ቀን ከባልደረቦቻቸው መንገድ ይወጣሉ። የለበሱት ልብስ አውራታቸውን ብቻ ሀፍረተ ገላቸውን ብቻ የሚሸፍን በጣም ጠባብ ልብስ ነበር የለበሱት። ጫማ ነበራቸው። ጫማ የሚለብሱት አልነበራቸው። ከዚህ አልፎ ተርፎ ደግሞ በጣም በረሃብ በጣም ርቧቸዋል። ከዛ አልፎ ተርፎ ከንፈራቸው በጣም ደርቋል በረሃብ ምክንያት ማለት ነው። እዛኔ ፈቃል የአስሓቢ ለባልደረቦቻቸው ምን አሏቸው? السلام عليك يا بني إسرائيل أنت يا بني إسرائيل بجوج بوي بلوط أجوباته أنا الذي أنزلت الدنيا منزلتها بإذن الله ولا عجب ولا فخر أنت إلى بني فالبعض المشاهدون إني زيج علم يزيج علم مدرج علم تجابي وابوها يسمى تقص إنين إلى يزيج علم يلا الله زين يلا الدرجة يلا مون يلا بتنبه يسمى تقص إنين إلى ይሄ ስራችሁ ይላሉ ልክዋራ ወይም ደግሞ ፈኽር ለማድረግ አይደለም ወይም ደግሞ ሌላ ታምር ነገር ሰርቼ ለማለት ፈልጌ አይደለም ይላሉ። ثم قال ለባልደረቦቻቸው ይላቸዋል አሉ አተድሩነ አይነ ቤቲ እሺ የኔ ቤት የት እንደሆነ ታውቃላችሁ ወይ ብለው ጠይቃሉ አቡ ዒሳ ዓለይሂ ሰላም። قال አይነ ቤቱካ ባልደረቦቻቸው ደግሞ እሺ የት ነው ቤት ብለው ጠይቋቸዋል አሉ። فقال بيت المساجد የኔ ቤት እኮ መስጊድ ነው። ይህ ማለት እሳቸው ቤት ነበራቸው። በቃ ዳዕዋ ያለው ይሄዱ ባገኙበት ቦታ ነበር የሚያድሩት ማለት ነው። ቤት የሚባል አልነበራቸውም ማለት ነው። ወሲራጅ القمر بالليل እኔ ብርሃን ወይም ደግሞ እኔ ወሲራጅ القمر እኔ መብራት እኮ የሌሊቱ ጨረቃ ነው ይላሉ ነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም። وصلاة الشتاء وريحان بقل الأرض እኔ ደግሞ መዓዛ የምድር ላይ ያሉ እጽዋት ነው ይላሉ። እኔ መዓዛ وإدماعي الجوع يعني ምግብ ረሃብ ነው ይላሉ። وشعاري خوف رب العزة يعني ወይም ደግሞ የኔ ክብር ወይም ደግሞ የኔ ዓላማ ወይም የኔ ምልክት ምንድን ነው ይላሉ? አላህ መፍራት ነው ይላሉ። ወጁለሳኢ እኔ ጋር ጓደኞቼ ደግሞ እነማን ናቸው? ድሆችንና ታማሚዎቹን እሳቸው ጋር ለመታከም የሚመጡት ብቻ ናቸው የኔ ጓደኞቼ ይላሉ። አስበሑ ወለይሰ ሊ ሸይአ እኔ ምንም ነገር ሳይኖረኝ ይላሉ እነቃለሁ በእንቅልፍ ይላሉ። ያላቸው ነገር ምንም ሳይኖራቸው ለዚህ ምድር ላይ ወለይሰ ሊ ሸይአ እነዛው አምሲ እኔ አመሻለሁ ምንም ነገር በእጄ የአዱኛ ነገር ምንም ነገር እጄ ላይ ሳይኖር አመሻለሁ። ወአና ጠይቡ ነፍሲ እኔ ነፍሴ ተረጋግታ በዚህ ምድር ላይ ምንም ነገር ሳሊዝ ነው ማድረግ ስነቃም ቀኑን ስውል ምንም ነገር በዚህ ምድር ላይ ሳሊዝ ነው ሙሉ ይላሉ ነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም። ፈመን አግና ሚኒ ወአርባህ ይሄን ካልኳቸው የኔ ባህሪ እንደዛ ከሆነ እንደኔ ወይም ደግሞ እንደኔ ሀብታም ወይም ደግሞ እንደኔ ቀልቡ የተረጋጋ ሰው አለ ብለው ተናግሯል ይላሉ ነቢዩላህ ዒሳ። የእሳቸው የነበራቸው ዙር የእሳቸው የነበራቸው ለዓለማት ምንም እንደኛ መደነቅ መቸገር ምንም አልነበራቸው ነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም። ነቢዩም እንደዛ ነበሩ ይላሉ። የነቢዩ ዓለይሂ ሰላቱ ወሰላም ቤታቸው 2 ወር 3 ወር እሳት ሳይነድ የሚኖሩበት ቀን ነበር አሉ። 2 ቀን ተከታታይ የማንበላበት ቀን ነበር ይላሉ ኡሚቲ ዓኢሻ ረዲየላሁ ዐንሃ። ነቢዩላህ ዒሳ የነበራቸውን ዙር በምድር ላይ ምንም ነገር ላይ ያለመፈለግ ያለመከጀል ያለመመለስ የነበራቸው ያክል ነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም እሳቸው በዛ ልክ ዛሂድ ነበሩ ማለት ነው። ዓለማዊ ምንም አይነት ቁርኝነት አልነበራቸውም ማለት ነው። ለዚህ ነው
بيت عائشة رضي الله عنها من ثلاثة ما شبع آل محمد صلى الله عليه وسلم يا محمد بيسبوا شكوت لله اسكموت الناس لولدنا تنقام ثلاثة يجوز دابو بنتنا ناكم ثلاثة بيت عائشة رضي الله عنها من لمن زور حسنا نبر مال بدراي منهم هذا يعني زور دين عيسى نبراته من النبي عليه الصلاة والسلام الله سبحانه وتعالى فهم سليمان النبي عليه الصلاة والسلام سليمان نبراته جنزابي مال يعني جنزابي لقيت على جنزابي نبراته النبي الله سليمان مال لازم الله بالقرآن مننا ومنا ففهمنا ففهمناها سليمان وكلا آتينا حكما وعلما نبي الله سليمان مالنا تبغى سرتنا ولا understand يا مالك فهم يا مالك ودم يا مالك نازلين تبغى سرتنا ولا الله جل جلاله يعني تبغى نبي الله سليمان سرتنا تبغى النبي يوم سايسر أجوال كرمنا سرتنا أجوال النبي عليه الصلاة والسلام لازم النبي عليه الصلاة والسلام كلهم سووا سيمكروا بس يوم لكنا من يوم مالنا يا سبي من نبي فلك سيساتو بزارك نبر مسلم مالنا ما عم سوي يعني استيقظ من نبر لك بس understand على بزارك نبر سياستنا جروت نبر مالنا مجياتو يعني النبي الله سليمان ستون ستوتا بساتهم ستون سلام نبر النبي عليه الصلاة والسلام هو قال إلياس لو لإلياس عليه السلام لساتو يساتو كبر يساتو إرقاتا لساتو ينبر ورسلمنا هزباتهم ورسلمنا لمطرات سيارات ينبر من صنع لإلياس تلك يزايز بحري نبرات ليت يا بحري مالنا يعني بحري نمو للنبي عليه الصلاة والسلام سطوا الجوال إلى الله لأنه معرفة شيء سلام لما لا شيء من نبي الله شيء ستوا وقتلنا تبب مالنا لنبي الله شيء ستوا وقتل لنبي محمد صلى الله عليه وسلم ستوا الجوال مالنا الله الذين وأنزل الله عليك الكتاب والحكمة وعلمك ما لم تكن تعلم الله جل جلاله والقرآن جل جلاله لأنه عصمة يحيى عليه السلام نبي الله يحيى ستاته كهاتيات على مصادرهم كهاتيات يمراكم بحري نبي الله يحيى ستاته نبر يعني البحري النبي عليه الصلاة والسلام ستاته المال ليت يا البحري مال النبي عليه الصلاة والسلام عندهم لسنم عندهم لا الذي المشركون عبادة سيارة تنبرون نجر عندهم منتجسوا عندهم يعني النبي ينسم من غير ما لأن النبي عليه الصلاة والسلام تسرتاቸው ከሌሎች አንቢያ የወሰነው ነገር ምንድነው لا يحيى የተሰጠው ቁሙልነት ማለት ነው አላህ ጀለ ጀላሉ በቁርአኑ እንደገለጸልን እሳቸው ልጅ ነበራቸው ነብዩላህ ዘከርያ እንደምናውቀው ልጅ ነበራቸው አላህ ጠይቀዋል ብለው ጠይቀዋል ረቢ ሀብ ሊ ሚለዱከ ذرية طيبة إنك سميع الدعاء አንተ የሚለምኑን ሰው ተቀባይ ነህና ፈጣሪ ሆይ አላህ ጥሩ የሆነ ዝርያ ጥሩ የሆነ ልጅ ስጠኝ ብለው ዱዓ አድርገው ነበር ማለት الله يندعو تقبلواቸው ለነብዩ الله ዘከርያ ያህያ ሰጥቷቸዋል በስተርጅና ቢሆን ማለት ያን በስተርጅና ሰጣቸው ቁቡልነት ደግሞ እሳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነሰጣቸው የሳቸው ዱዓ መቅቡል ነበር ማለት ነብዩ الله መሐመድ ዐለይሂ ሰላቱ ወሰለም የሳቸው ዱዓ መቅቡል ነበር ማለት እንደ ነብዩ الله ዘከርያ ዐለይሂ ሰላቱ ወሰለም ሌላኛው ለነብዩ الله ዩኑስ ሰጠው ሰም ለሳቸው ሳይሰጣል ቀረ ማለት ነው እነምና ነብዩ الله ዩኑስ ዐለይሂ ሰላቱ ወሰለም ነብዩ الله አዩብ እንደምናውቀው 18 ዓመት ታሟል ማለት ነው ቢላህ ያለው 18 ዓመት ታሞ ልጆቻቸው ሙተውባቸው ነበር ማለት ነው 18 ዓመት የነበራቸው 14 ልጆች ሙተውባቸው ነበር ተፈትነው ነበር ማለት ነው በልጆቻቸው ሞት ሰብር አድርገው እሳቸው በአማማቸው ሰብር አድርገው አላሁ ጀለ ጀላሉሁ ትልቁ ችሎታ ሰጣቸው ማለት ነው ለነብዩላህ አዩብ የሰጠውን ሰብር ትዕግስት ለነብዩ መሐመድ ሰጥቷቸዋል ማለት ነው ምክንያቱም ነብዩ አለይሂ ሰላቱ ወሰላም ነብዩላህ አዩብ አስራራት ልጆች ሙተውባቸው ከዛ በኋላ አላህ ምሕረት ያደረገላቸው ልጆቻቸው መልሶላቸው ነበር ነብዩ አለይሂ ሰላቱ ወሰላም እኮ በህይወት እያሉ 7 ልጅ ወልደው ከሰባቱ እኮ 6ቱ ቀብረው ነበር አይሞቱ እንደዛ ያሰብረኛ ነበር ማለት ነው ቁረይሾች ሰልባቸው አንተ ወሸታም ነህ አንተ ሳሂር ነህ እያላቸው እየመታቸው እየሰደባቸው ጥርሳቸው እስከሚሰበር ድረስ ሰላስ ሲሰጡ ያሳቸው ላይ ሲሳለሙ ያሉና ትዕግስት ያሉ ነብይ ነበሩ ነብዩላህ አዩብ የሰጠውን ትዕግስት ለሳቸው ሳይሰጣሉ አቀረባሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሁሉ የሚገልጸው ነገር ምንድነው ለነብያቱ የሰጠውን አኽላቅ ገንዘ ባህሪ ባጠቃላይ ስነ ምግባር ባጠቃላይ ለነብዩ ሰጣቸዋል ማለት ነው ለዚህም ነው ነብዩ መሐመድ ዐለይሂ ሰላቱ ወሰለም ሙሉ የሆኑ ነብይ ናቸው ማለት ነው ለዓለማት የተጋለ ዓለም አጠቃላይ ለህዝብ የተላኩ ነብይ ነበሩ ማለት ነው የሳቸውን ቃል የሳቸውን አንድ ቀን ተውና አመቱን ሙሉ እሳቸውን ስንዘክር ብንኖር ምንም ለራሳችን ጥቅም ነው እንጂ ለሳቸው አላሁ ጀለ ጀላሉሁ እኮ ወኩለን አንተ እኮ ለዓለማት ተላክን ከሁሉም በላይ ነው
አላሁ ጀለ ጀላሉሁ መሰከረላቸው ማለት ነው። ስለዚህ እኛ የእሳቸውን ዊላዳ ስናስታውስ ስንዘክር ለራሳችን ብለን ነው ማለት ነው። እሳቸውን ታሪክ ማንበብ አለብን፣ ልጆቻችንን ማስተማር አለብን። ይሄ ለራሳችን ነው ጥቅሙ ማለት ነው እንጂ የምንከራከርበት አጀንዳ ሊሆን አይገባም። ተወለዱ በቃ ተወለዱ 12 እኮ የሞቱበት ነው ብለን ያዛችን ሌላ አጀንዳ ከምንከም እኛ እሳቸው የተወለዱበትን ቀን ሁሌ እናስታውሰው፣ እሳቸው የሞቱበትን ቀን በዛ ልክ እናስታውሰዋለን ማለት ነው። ለሙስሊሙ ከሚደርስበት ሙሲባ ትልቁ ሙሲባ እሳቸው የሞቱበት ቀን ነው ማለት ነው። እኛ እሳቸው የሞቱበት ሁሉ ለማናችን እናስታውሰው ይገባል። ያንን እናስታውሳለን፣ የተወለዱበትን ቃሎት ሁሉ እናስታውሳለን። እሱ ራሱ አላህ ከሰጠን ነው፣ አላህ ከፈቀደልን ነው። እሱ ራሱ አላህ ፈለገለት ባሪያ ነው እሳቸውን የሚያስታውሰው። እሳቸው ለማስታወስ ራሱ አላህ ፍቃዱን አላህ ረሕመቱን እዝነቱን ከሰጠን ነው እንጂ አንዳንድ ሸይጣን እኮ እሳቸው ለማስታወስ ራሱ ትልቅ እድል ነው። የሐበሻ ሰው ትልቅ ችሎታ አለው። በነብዩ ጊዜ አላህ ሲያወድ ነብዩ ሲያወድስ የነበረ ህዝብ ነው ሐበሻ ህዝብ ማለት ነው። አሁን ሳይሆን ማለት ነው የነብዩ ሲያወድስ የነበረ ህዝብ ነው የሐበሻ ህዝብ ከሌላው ዓለም ተለይቶ ማለት ነው። መስጊድ ውስጥ ያ ነብዩ ሲያወድስ የነበረ ህዝብ ነው የሐበሻ ህዝብ። በቡኻሪ ላይ ያለ ነው በግልጽ ሐዲስ ማለት ነው። ስለዚህ ያ ነብዩ ሲያወድስ የነበረ ህዝብ እሳቸው በሆቴ እያሉ ያወድስ የነበረ ህዝብ ነው የሐበሻ ህዝብ። ለየት ያለ ህዝብ ነው። እሳቸውን ያሳደገ ነብይ ነው፣ ያሳደገ ህዝብ ነው የሐበሻ ህዝብ። እሳቸውን ለመጀመሪያ ሂጅራ ያመጡበት ህዝብ ነው የሐበሻ ህዝብ። የሐበሻ በሰይፍ ያመነ ህዝብ አይደለም። የሐበሻ ሰው በፍቅር እምነቱን አይቶ ትክክለኛነቱን ያመነ ህዝብ ነው የሐበሻ ህዝብ። ይሄ ፍቅር የሚገባው የነብዩን መሐባ በአግባቡ የሚያከስብ ነው የሐበሻ ህዝብ እንጂ እንዳሁን መጥተው ለኺላፍ አጀንዳ አድርገን እሳቸው የተወለዱበትን ቀን ረስተህ ለምን ታከብራለህ? ይሄ ቢድዓ ነው፣ በዚህ ገባ በዚህ ወጣ እያልን ራሳችንን የምንሸውድበት ለሸይጣን ብትል ልንሆንበት አይገባም ማለት ነው። ወደድንም ጠላንም እሳቸው ተወልደዋል። እሳቸው ለዘላለም የምናከብረው ልናስታውሰው የሚገባ ነው ሊሆን ይገባል ማለት ነው። አላሁ ጀለ ጀላሉሁ የነሱን መሐባ የነሱን መንገድ የሚከተል ባሪያ አላህ ያድርገን። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወልበሩል ከሪም። ከማረገው ውዳሴ ያንተ ሰላዋት ምን ያክል ያርጋል? ከማረገው በቃ ውዳሴ 1/4ኛው ላድርግ ያለ ፈኢን ዚድተ ዐለይከ ኸይር በዛ ብጨምርም የተሻለ ነው ማለት ነው። እሺ ግማሹን ላድርጋል። የእሳቸው ሰላዋት ብቻ ነው፣ ሌላ ነገር አይደለም። እሳቸው ላይ ሰላዋት ማውረድ ብቻ ነው የጠየቀው። እሺ ግማሹን ላድርጋል። እሺ አሁን በዛ ላይ ፈኢን ዚድተ በዛ ላይ ብጨምር አሁን እናንተ ኸይር ነው ማለት ነው። እሺ 2/3ኛውን ላድርጋል። ሌላ ነገር ትቶ እሳቸው ላይ ዚክር ብቻ ማውረድ ማለት ነው። ፈኢን ዚድተ ዐላ በዛ ላይ አሁን መጨመር ኸይር ነው። በቃ ማረገው ውዳሴ በአጠቃላይ አንተ ላይ ሰላዋት አደረጋለሁ ሌላ ነገር አላቆምም ማለት ነው። ኢዘን አንተማ እንደዚህ ካለ የክፊ ሀመካ ችግር በአጠቃላይ ተፈቶልሃል። ወገፈረ ዘንበክ ያንተ ኃጢአትም አላህ ይርዳሃል። ይሄን ደረጃ ነው የምናገኘው ሰላዋት ማድረግ። መውሊድ ስታረግ ሰላዋት ነው የምታደርገው ሸሪዓውን ተከትለን ማለት ነው። ሸሪዓውን የሚጻረር ነገር ክልክል ነው። በመውሊድ ጊዜ ነው ከመውሊድ ውጭ ማለት ነው። እሳቸውን ዚክር ማድረግ የእሳቸውን ሰላዋት ማውረድ እኮ አንዴ ሰላዋት ካወረድ አላሁ ጀለ ጀላሉሁ ባንተ ላይ 10 ረሕመት ያወርድብሃል። ይሄንን ኒዕማ ይሄንን ሰዋብ ይሄንን ጸጋ ይሄንን በረከት ሸይጣን ሊሸውደን አይገባም ማለት ነው። አላህ በነብዩ መሐባ ያበሉ በነብዩ መሐባ የወደዱ ባሪያ አላህ ያበሉ። አሜን። ወዕለሙ አነ አላህ አመረኩም ቢአምሪን ዐዚም አመረኩም ቢሰላቲ ወሰላም ዐላ ነቢይል ከሪም ፈቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐላ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد. وارض اللهم عن خلفاء الراشدين
فلسطين في كل مكان. اللهم انصر إخواننا المجاهدين في كل مكان. اللهم انصر المجاهدين في كل مكان. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واسألوا من فضله يعطيكم ولذكر الله أكبر.